አዳማ ልመጣ እያሰብኩ ነው። እንዴት ነው አቀባበል ታደርግልኛለህ? በጣም በማርሽ ባንድ ነው እንዲሁ ቻሌንጅ ልስጥህ። እሺ ቻሌንጅ የፍቅር ነው? አዎ እሺ በ15 ቀን ውስጥ 300,000 ፎሎወር ካስገባኸኝ አዳማ ድረስ መጥቼ አገኘሃለሁ። ብቻ? አዎ ስንት መቶ አለሽ አሁን? 140 ሺህ አለኝ። ማግኘት ብቻ ነው? what is next? ከተገናኘን በኋላ እናወራበታለን። ኔክስትማ እንዴት what is love? what is love? እንዴ ቪዲዮ እንገናኛለን። መገናኘታችን ቪዲዮ ሰርተን በደንብ እናሳውቃቸዋለን። ለቤተሰቦች ለኔም ፋሚሊዎች እናሳውቃቸዋለን። ይቀጥላል ከዛ በኋላ አስተያየት ላድርግልህና 250 ሺህ አስገባኝ። አሁን 140 ሺህ ነው 110 ሺህ ነው የምጨምረው። ወይ ለዛ ያዋጣኝ። እንዴት ነው የሚያዋጣ? አግብተሽ ቲክቶክን ብተውልሽ የኔንም ጭምር። ሲሪየስ አይ አም ሶ ሲሪየስ። እኔ ሲሪየስ ነው እያወራሁ ያለሁት። ምንድን ነው የምትቀልደው? ከማይ ትዳር ማለት ነው። ይሄ ከመግባባት፣ ከመተዋወቅ፣ ከመገናኘት፣ ከማውራት፣ ከመላመድ፣ ከፍቅር በኋላ ነው የሚመጣው ትዳር። ገባ? ይሄ የመጀመሪያው ነው። እኔ 140 ሺህ ፎሎወር አለኝ። 110 ሺህ ፎሎወር። ያንተ ፋሚሊዎች ስንት ሺህ ፎሎወር አለ? አንተ 200 ምናምን ሺህ ያለ አይደለ? እኔ 250 ሺህ ካስገባኸኝ ቪዲዮ ሰርተህ በ15 ቀን ውስጥ አዳማ እመጣለሁ፣ እንገናኛለን፣ ቪዲዮ እንሰራለን፣ እናወራለን። ከዛ አንድ ስቴፕ ነው ይሄ እያለ ማውራት ምናምን ይቀጥላል። ከመላመድ ምናምን በኋላ ነው ፍቅርና ምንድን ነው 300 ሺህ ፎሎወር ካስገባሽ 50 ሺህ ብር እሰጥሻለሁ። ይሄማ ብዙ ሰው ቻሌንጅ ሰጥቶኛል። የብር ችግር የለብሽ መሰለኝ። ኖ የብር ችግር ሳይሆን አሁን ላይ ይሄን ያህል ፎሎወር ካስገባው ይሄን ያህል ብር ይሰጠኛል ማለት በጣም ሰው ሁሉ ስለለመደው ሰው ፎሎ አያደርግም እንጂ አብዛኛው ሰው 50 ሺህ ያስገብኝና 100 ሺህ ልስጥሽ ምናምን ያለው ሰው አዋጭ አይደለም። የኔማ በጣም አዋጪ ነው እንዴ። ምንድነው ፕሪያንካቸው ብራነኛልሽ? በላው እኔ ከቤት ስወጣ ይውድ ተሸፋፍኜ ማክስ ለብሼ ምናምን ነው የሚወጣው። ማንም እኔን ማየት አይችልም። የትም ስወጣ ፊቴን የምከፍተው ቤት ስገባ ብቻ ነው። ገባ? ሰው እኔን ሰው ሊያየኝ የሚችለው ሶሻል ሚዲያ ላይ እንጂ በአካል በጭራሽ እኔን አያየኝም። ዋው! ከዚህም በፊት ከማንም ጋር ቪዲዮ አልሰራሽም? አይ ከአክስቶቼ ልጆች ምናምን ሰርቻለሁ። ከወንድ ጋር ሰርተሻል? አዎ። ኦይ ወርዷል፣ ቫልዩ ወርዷል። አይ ቫልዩ ወርዶ አይደለም ከአክስቴ ልጅ ጋር ነው ስለሽ ፋሚሊ ናችሁ፣ ይገባኛል። አሁን ለምሳሌ ይሄ ልጅ ያክስቴ ነው ይሄ ልጅ ፋሚሊ ነው ብሎ እኮ አያውቅም። አሁን ሳይሽ ሰው በሌላ በኩል ነው የሚገነዘበው። አንቺ ታውቂያለሽ። አሪፍ እኮ ነው። በሌላ መልኩ ሲገነዘበው እኮ አሪፍ ነው። ከኔ ይርቃል። አሁን በዚህ ሰዓት ሁሉም ከኔ ራቀው። ሰሞኑን ቪዲዮ ሰርቼ ዘመድ አልመሰላቸውም። በቃ ባሌ ወር ፍቅረኛ ይመስሏቸው ከኔ ርቋሉ። ለኔ ጥሩ ነው። ግን ከቤት ሁሌ ስወጣ ማክስ ለብሼ ነው የምወጣው። ቪዲዮ ስሰራ አውልቀዋለሁ። ከዛ ማክስ ለብሳለሁ። ድብንት ያንቺ ጉዳይ ትንሽ ጥናት ይፈልጋል። አይ ነው ማጥናት ትችላለህ፣ ማጥናት የፈለግከውን። ግን ቻሌንጁን ደግሞ ብትጠቀምበት ባይ ነኝ። የሆነ ልጅ ለምን ተዋሻለች? አብረን ቅመናል። አስታፍሩላ አቦይ ሰው ልጅ ሚስማር ያዘንባል። አንዳንድ ሰው ግን ክፉ ነው በጣም ቱማች እና ቻሌንጁ በጣም እንደዚህ አይነት ቻሌንጅ ሰው ልጠቁምሽ
ጀቤ ያረር የሚባል አለ በጣም ፌመስ ጀለቂ ሆመልቲ ጎት ከሱ ጋር ዲል ብታደርጊ በጣም አዋጭ ነው። እኔ እኮ ግን ካንተ ጋር ነበር ማድረግ የፈለኩት። በቃ እኔ ሚስቴራሱ በጣም እኔ ካንቺ ጋር ከተገናኘን በጣም ሌላ ሩዋንዳ ነው የሚሆነው። ሚስት አለ እንዴ? አዎ አላወቅሽም ነበር እንዴ? ምን ነው ደነገጥሽማ? ወደሽኝ? ፍቅር የለም። አቤትስ ትወጂኛለሽ? አይ በቃ ነገራቶች አበላሻቸው በራስ ጊዜ። ሚስት አለኝ እኮ ይቅርታ ግን ለነገሩ ሁለተኛም ስለሚፈቀድ ኖርማል ነው። ዋው ኖርማል ነው ወላሂ። እና እንዴ የጀረነ ፉሩ ፍራ ወይ አንተ ካትከኝ እኮ ወይ እንዴት ነህ? ደህና ነህ? ጠፋህ እኮ። ሌላ አለ እንዴ? አይ ብቻ ቤተሰቦቼ እሺ ቆይ ጌም ይጫወት እናወራ አይሻልም? ሚሊዮን ነው ከመጎን አመይ ሰበብ ከተነት ለመፋንስ ይታየው ጅት እኔ ባይዘዌ አዳማ መምጣት ስለምፈልግ ነበረ። እኔ ሲጀመር እኔም እኮ እንዳንቺው እኮ ነኝ ሚዲያ ላይ እንጂ በአካል ማንም አግኝቶኝ አይደል። ኧረ እባክህ አለው ለሽ አለው እንደ ስለሳይ ሙዲያስኩኝ ታፕታፕ አድርጉ ሳመኝ። እሺ አሁን ደብል ነው ሳመኝ። ታፕታፕ አድርጉ ጋይስ። አው እኔን ያልሽ እየመሰለኝ ነው ሳመኝ ስትይ እሱን ጎንበስ እያልሽ። አይ እንዴት አንተንማ ባለትዳር እኮ ነህ። ነገሩን አበላሸኸው እኮ ባለትዳር ነኝ ብለኸኝ እንዴት እንደዚህ ትላለህ? እንዴት እንደዚህ ታደርጋለህ? ማዋሸት ነበረብኝ። ኧረ እኔ የለኝም እውነት። ኧረ እኔ አንቺ ልጅ ሚጮና ወሰዋሳ ጅርቲ። ኧረ እኔ ሚስት አለኝ በእናትሽ ወላሂ ሚስት አለኝ ወላሂ ለዚህ እንዴ ምን ሆነክ ነው አንተ ደግሞ? ምንድን ነው? አይ እኔ ኻሪስ ይቂኒኻ የምር ሚስት አለ ወላሂ ለዚህ ሚስት አለኝ። አንቺ ልጅ ተይ። እሺ ልጅ ሳለ ልጅ እንኳን ይመጣል። ግን እኮ ሁለት ማግባት ይቻላል። ለምንድን ነው የምትናደደው? ሁለት ሰው አልችልም። ኢትዮጵያ ነሽ ያለሽው አልገባሽም? ሂሳቡን ካልኩሌት አላረግሽም? ላይፍ አታውቂም እና ነው ላይፍ። አይ እኔም ያው በዚህ ሀገር ሁለት ይታሰባል። ዋት ኢዝ ፊውቸር? እኔ ስራ ስላለኝ የኔን ራሴ ማኔጅ አደርጋለሁ። ሁለት ሰው ጋይስ አንዳንዳው ቱቦ መቀፎኔ ድንዴ ሁለት ሰው ጋይስ ናይ ድንደ ነፉዲት ከምጎ እንኳን አንድ ሰው ሌላ አንድ ሰው ዱቦ በከመቀተልሽ ንቂረባ ጋይስ ሌላ አንድ ሰው ወቃችሁ ነው በከመቀት እና ምን አሰብክ? እማዬ ምንም ማሰብ አልፈልግም። እኔ ሚስት አለኝ። ባህር ሂድበት ባህር ወደ ላይ ወደ ታች መሄድ አልፈልግም። አይ ኦኬ አሳሳቢ ጉዳይ አይደለም። በቃ ግን እኮ ትወደኛለህ። አይኔ ያስታውቅብሃል። ምኑን ነው የምወድሽ? ማምዮን ታያይባት ይነድፈረ ነፌታ ትወደኛለህ። ለምን ትሽከሩን ማለት እሺ? ታዲያ ያንቺ አይንም ትንሽ ነው የኔም ትንሽ ነው። ቻይና ነው የምንወልደው። አይ እኔ እንኳን አይኔ እንኳን ያምራል። ስትነድጂ ትልቅ ነው የሚሆነው። አይ ትልቅ መሆኑ ሳይሆን ዋናው ቆንጆ መሆኑ ነው ማየት ያለብን። ሸራ ግን አለሽ። ሸራ ምንድን ነው? እድር የላችሁ? የለንም። ምን ማለት ነው? በቃ
አልተጠቀምሽም። ብዙ ሸራዎች አሉ። ለምሳሌ ቫንስ አለ አትጠቅሚ ጫማዎች ምናምን። ኦኬ ነው እንዴ? ሸራ ጫማ ነው ስልሽ ምሳሌ ላይክ አይ ስትደነባበር ራስ ያስታውቅብሃል እንደምትወደኝ። አይገርም? አንቺ ነው የምትወጂኝ እንዴ? ሁለተኛ አርገኝ እያልሽኝ ትወደኛለህ በግድ ነው እንዴ? አይ መውደድማ ትወደኛለህ፣ ችግር የለም አትካድ። የምር ትወደኛለህ። የምር? አዎ ያስታውቅብሃል። ሚጮንቲም ጋር ለቀብሲስ ወይ ዲኦሮሞ እኔ እኮ ነገርኩሽ እማዬ፣ እኔ ሚስት አለኝ። I have wife, I have my life, I have my everything. What is listen please ይኸውልህ ሚስት እንዳለ እኮ አምነሃል፣ ግን አሁን ያላመንከው እኔን መውደድህ ነው። እኔን ወደድህ። በፍጹም በፍጹም የረው ቤተና መፈጃሳ ያ ረብ ለሰጠህ እንኳን እንዲህ በጎን እንዲህ እንኳን በመጪኔ አልወድሽም። ዚዚስ እኔ አሁን አላማዬን መሳት አልፈልግም። ሴቶች ብዙ ወንድ ነው ከአላማው ነው ከራስ ጋር የምትታገለው። ለምንድን ነው ከራስ ጋር የምትታገለው? ለምንድን ነው እውነታውን የማታምነው? ለምንድን ነው እውነቱን አምነህ መቀበል የማትፈልገው? ለምንድን ነው ከእውነታው ጋር መጋፈጥ የማትፈልገው? ፍቅራችንን እኮ ሃይማኖት አደረግሽው። እውነታውን ተቀበል ምናምን ሰበካ ላይ ነሽ። አይ ሰበካ ጉዳይ ሳይሆን ለምን በዚህ ልክ አለማመን ፈለክ ነው ስልሽ፣ አንድ ሰው በቃ ህይወት አለኝ ሲል ይመቸው በቃ ምን ይደረጋል? ህይወትማ ነው እሱ እኮ አምኜሃለሁ። ህይወት የለህም እያልኩ ሳይሆን አሁን ለምሳሌ አንቺ ሚስቴ ልትሆኚ ትችያለሽ። ሌላ ሴት መጣ እንዲህ ለሞራልሽ እንኳን ምንድነው ወረባው ፊል ምንድነው የምታስቢው? ዋት ኢዝ ፒፕል ታፕታፕ አድርጎ እንደምታይኝ ነው። እኔ እኮ እንደዛ ልልህ ሳይሆን ላይክ ሚስት እኮ አለህ፣ ግን እኔን እንደምትወድ ያስታውቅብሃል። ትወደኛለህ። ስገባ እኮ ላበላብ ሆንክ፣ በቃ ደነገጥክ ምናምን። በዛ ላይ አስተያየቴ የፍቅር እኮ አለም ስመረክን መርቅኝ አይኔ ሳውጣ የወደድኩ መስሎሽ ነው እንዴ? አዎ እኛ ስንመረቅን እንዲሁ ነው የምናንጸባርቀው እንጂ አንቺ ወድጄሽ አይደል ነፈደየት። አይ አስተነፋፈስህ ራሱ ልክ አይደለም። ወደኸኝ ነው። ግድ የለም ተቀበል፣ እመን። የመጀመሪያ ነው። ምንን ነው የወደድከው? ንገረኝ። ስሚ የመጀመሪያሽ ነው ቆንጆ እንዳይይሽው አላገጠምሽም እዚህ ላይ ብላይ ገሩ ደናው እንደለም ሲጀመር ላይ ብላይ ካለኔ ወኒ ፈጅረኝ ሙጫ ሰሎቃ ተቆኝ መጋንሳ ተብጂ ጃኒፍ ሰናገሬንም ንግዜ ነገር ከመነረት እንጂ ችግር የለውም። እውነት ውደጅኝ ችግር የለውም። ሲሪየስ ምንም ችግር የለውም። ለቤተሰብሽ ስንተኛ ነሽ? እኔ ሁለተኛ ልጅ ነኝ። አንድ ሰው ሌላ አንድ ሰው ጋይስ ዱባ ከሚት ወልደን ዲሲፍ አንድ ሰው ጋይስ። አሁን ቦድሽ ደስ ይልሻል? እስቲ ደስ ይበልሽ። አዎ የምን ደስ ይለኛል እንዴ? ሰው እኮ ሲወድ ደስ ይላል በጣም። እና ለወደደ እኔ እኮ አዳማ ላይ መተን ግርግር ምናምን እንድንፈጥር ስለፈለኩ እኮ ነው ቪዲዮ ስራ ምልክ ለማለት እኔ ሴትና ፖሊስ በደንብ አላምንም። እኔ ወላሂ እመጣለሁ ሲሪየስ። ከዛ በደንብ አዳማን እናያለን። ብዙ ቪዲዮ ሰራለሁ፣ አብረን ከኔ ጋር እንሰራለን። አዳማን እያስጎበኘኸኝ ምናምን ብሎግ ሲጀመር እኔ ቪዲዮ አዳማ ላይ ማታ ነው መስራት እንፈልገው። መብራቶቿ በጣም ያምራሉ። ማታ ነው የሚመቸኝ እኮ። ቆያለሁ እኮ ታዲያ እንሰራለና አባይቶ በሬዳ ከነገርተኒ አሲዲ ዱደንተኒ በኔ ኦሮብኛ ዮና አጥያለ እሱ ነው ዲፌንስ ያደረኩት።
ምንድነው አልገባኝም ስልሽ እኔ ቪዲዮ አዳማ ላይ ማታ ነው መስራት የምፈልገው። ቪዲዮ አዳማ ማታ በደንብ ያምራል ምናምን ላይቶቿ እኮ እንሰራለን እኮ ብዙ ቪዲዮ። አንድ ቪዲዮ እኮ አይደለም የምንሰራው፣ ብዙ ቪዲዮ ነው የምንሰራው። እሺ ጎበዝ እንሰራለን። በቃ እሺ ቱ ማች በቃ ሰው 15 ቀን ነው ያለ። በ15 ቀን ውስጥ እኔን 300 ሺህ አስገባኝ። እስከዛ ዘጋጃለሁ፣ እመጣለሁ። ቢያንስ አንድ 5 ቪዲዮ ለኔ አንድ 3 ምናምን ቪዲዮ ላንተ በዚህ ቻናልኝማ ስመጪ ህዝቡ ፊት እዚህ ቃል ግቢልኝ በእጅሽ እንደማነኪ። የምርህን ነው? ወላሂ እዚሁ ቃል ግቢልኝ እንዲህ እንዳነኪኝ እንዲህ ቻለ በእጅሽ ካልነካው ትሰራለህ። ቪዲዮ ሰርተ ቻሌንጁን ትወጣለህ። እሱን ስል ሳይሆን አሁን ምላሹን ብቻ መልሽልኝ። አልነካም እንዴ ማቀፍ ምናምን አልፈልግም ምንም። አይ እኔም ሀጂ ነቢ ወንድ እኮ ሰላም አይደለም። ሰላምታማ ምን ያደርጋል? ጎበስ ሳንነካካ ነው ማለት ነው። አይ እኔ ስጀመር እኮ ሀጂ ነቢ ወንድ ሰላም አይደለም። እና እኔን እንደመረጥሽ እንዴ? አንተም እኮ ሰላም እኮ አልልክም። ጀስት ቪዲዮ አብረን እንሰራለን፣ እያስጎበኘህኝ ሀገራችሁን በደንብ እያስተዋወቅን እንሰራለን ነው እንጂ አብረን ስንሆን አጅነቢ አይሆንም። አብረን መሆናችን ችግር የለም እኮ። አንድ ጓደኛዬ ይዣት እመጣለሁ፣ አብረን ሶስታችንም አንተም ሌላም ሰው መጨመር ይችላል፣ እየዞርን ቪዲዮ እንሰራለን ነው እንጂ መነካካት ምናምን የለውም። ቢኮዝ እኔ ሀጂ ነቢ ወንድ ሰላም ማለት አቁሜያለሁ። አይ ቲንክ 2 አመት ምናምን ይሆናል። ጎበስ በርቺሽ፣ አስብበታለሁ። በቃ እንገናኛለን። እሺ መቼ እንገናኛለን? Thank you. Nice to